ውድ አድማጮቻችን ይህ ማስተላለፍላችሁ ከአፋር ፖድካስት ስቱዲዮ ሲሆኑ በቅድሚያ ለእናንተ የአላህ ሰላም ይድረስ በማለት መልእክት ለመቋጨት ገድላለሁ። በመቀጠል ክልላችን ውስጥ የተሰሩ ስራዎች ምንድናቸው የሚለውን ነገር ዛሬ በትንሹ ያለውን ነባራዊ ሁኔታ ተንተርሰን ያው ጊዜና ወቅቱ ባይበቃንም እንግዲህ ምንም አማራጭ የለም። ያው የልማቱ ተቋዳሽ እንደመሆናችን ያው አንዳንድ ጉዳዮች ላይ ያለውን እውነታ ማመን ያን ያክል ችግር አይፈጥርብንም ባይነኝ። ስለዚህ የተሰራውን ማመስገን እንደ ባህል ብናየው ጥሩ ነው። ምክንያቱም እኛ የምንፈልገው ለውጥ እስከሆነ ድረስ ሁሉንም ለውጡ እያንዳንዱ በራችን አንኳኩቶ መምጣት ሳይሆን አገራዊ በአገር ደረጃ የተሰራው ስራ ምን ያክል ስራዎች ሰርቷል ብለን ብናይ እጅግ በሚገርም ሁኔታ ያው እንግዲህ በዝም ብሎ ከሜዳ በመነሳት ውዳሴ ሳይሆን ያው እንግዲህ በአይን የሚታይ በእጅ የሚዳበስ በገሃድ የሚታዩ ገጽታዎች አሉ ከተማው ላይ። አንዳንድ ሰዎች ጠባብ አመለካከት ያላቸው ሰዎች አሉ። በእርግጥ የክልላችን መዋቅር ከዚህ በፊት የነበረበትን ሁኔታ እናውቃለን። 27 ዓመት በኤሊ አካሄድ ይሄር እንዳለ ማንም ሰው የሚክደው ሀቅ አይደለም። ነገር ግን ሐጃውል አርባ ክብሩ ሐጃውል አርባ የአፋርን ክልል መምራት ሙሉ እድሉን ካገኘ በኋላ እዚህ 5 ዓመት ውስጥ ደግሞ ትንሽ ያንስ በኢትዮጵያን ለማጥቃት የመጣ የቋመጠ ኃይል እነዛን እየተከላከለ አገሩ ልማቱን በዚህ በኩል እያስኬደ ሁሉ ነገሮችን እንግዲህ በሁለት ታሻው ተሸክሞ ብዙ ነገሮችን እየሰራ ነበር። ማክሲም ጥርት ያለች 2 ዓመት ነው በስልጣን ላይ በቃ ከጦርነቱም ከአካባቢ ከድንበር ረብሻ ሁሉ በቃ እፎይ ብሎ ወደ ልማቱ የገባውና በዚህ በ2 ዓመት ውስጥ ብቻ የሰራቸው ስራ ቁጥር ሲፍር የለውም። ከዛም አልፎ የከተማዎቹ በመላው ኢትዮጵያ ላይ አሁን የሚከበር አሁን አፋር ድል አግኝታለች። ይሄንን ድል አሁን የከተሞች ፎረም ዝግጅት አለ። ክልላችን ከንቲቦቻችን አርሶ አደራችን የሚገርም ሁኔታ ውስጥ በቃ ብዙ አምራቂ ትልቅ የሚታይ ስራ ለመስራት ተችሏል። ክልላችን ደግሞ ያንስ ልማቱ የኮሪዶሩም ሆነ የግንባታ ኤኒዌይ አጠቃላይ ልማቶችን በተኩር የሆኑ ስራዎች እንዳለ ያንስ እንደ አዲስ አበባ አይሆንም እንኳን በዚህ በ2 ዓመት ውስጥ ክብሩ ሐጃውል አርባ በሰጠው አቅጣጫ አማካኝ የተሰሩ ስራዎችን ካየን ቁጥር ሲፍር የላቸው። በጣም የሚገርሙ የሚያማምሩ በቃ ሁሉ ነገር በቃ መሬት ይዟል ስራው ራሱ። አሁን እንግዶች ቢመጡ ራሱ ክልላችን ማናፍርባት ክልል ሆናልናለች። ይሄን ደግሞ ለዚህ ደግሞ ተነሳሽነት ራሱ የመሪ አስተዋጽኦ ይፈልጋል። በዚህ አጋጣሚ ሐጃውል አርባ በዚህ በከተሞች ፎረም ዝግጅትም እንዲሁም በገጠሩም በከተማውም የከፈለው ውለታና ለከተማው የሰራውን ስራ ስናይ እጅግ የሚገርም ሁኔታ በቃ ትልቅ ለውጥን አሳይቷል። ከክልላችን ላይ ክልል ላይ ብቻ አልቆመም ለውጡ እንግዲህ በመላው አፋር ላይ እንደለ በወረዶች በከንቲቦች ሁሉም ልማቱ ተጣጥፏል ለማለት ያክል ነው። እና ሐጃውል አርባ በዚህ የነበረውን የብልሹ አሰራሮችን ገርስሶ ዕውቀት ያለው ምሁር በመሆኑ ብቻ ክልሉን በተረጋጋ መንፈስ አንድ ሳንናወጥ የአፋር ማህበረሰብ አይደለም አፋርን አልፎ ኢትዮጵያ ላይ የሚሄድን ችግሮችን ሁሉ ያንን ሁሉ በማስቆም ሀገራዊ ፍቅርን በማስቀደም ክልላችን ያደረገው ለክልላችን የዋለው አስተዋጽኦና ለመላው ኢትዮጵያ ደግሞ የከፈለው መስዋዕትና እጅግ ከሱ ውጭ ይሄንን ነገሮች ይቋቋማሉ የሚል እምነት የለኝም። ምክንያቱም አንድ እሱ በእውቀት በእድሜም በሁሉ ነገር በቃ በሊደርነት በጣም የበሰሉና ምሁር መሪ ስለሆኑ ብዙ ነገሮችን አቻችሎ የአፋር ማህበረሰብ ኢትዮጵያ ላይ የሚመጣውን ችግር ሁሉ ተጋፍጦ ምን ብሎ ያው ሰላም ሳይታወቅ ሁሉም ህዝብ በሰላም ገብቶ በሰላም እስከመውጣት ደረጃ ትልቅ አስተዋጽኦ ያበረከተልን መሪ ናቸው ሐጃውል አርባ። በዚህ አጋጣሚ ይሄን የመሰለ መሪ ይዘን እኛ እችን 2 ዓመት አይደለም ቀጣ 5-10 ዓመታቶች ራሱ የት እንደምንደርስ ይሄ እምብዛሙ ምስክር ነው ባይነኝ። ምክንያቱም አሁን በዚህ በ2 ዓመት ውስጥ የተሰራው ብልጽግና ፓርቲ ከመጣ በኋላ የተሰራው ስራ ስናይ ቁጥር ሲፍር የላቸውም። ልማቶች በጣም ሄዷል። አሁን እንግዶቹ ክልላችን በጣም ተናውጣለች። በጣም በሚገርም ሁኔታ ልዩ በቃ ከምገልጸው በላይ ብዙ ትዕይንቶች ለእይታ ራሱ ታይቶ የማይጠገቡ ስራዎች ሰርቷል። አርሶ አደሩ ላይ ኢንዱስትሪው ላይ ፋብሪካ በጣም የተለያዩ በቃ ባህላዊ ካልቸሩን ተቋማቱ አመራር ይሄ ግንባታው
ኤኒዌይ ኤቭሪቲንግ ሁሉ ነገር በቃ በጣም የሚገርም ሁኔታ ባጭር ጊዜ የተሰሩ ለውጦች ናቸውና በሐጅ አወል አርባ መሪነትና በብልጽግና አመራር አማካኝነት የተሰሩ ስራዎች እጅግ በጣም ብዙ ናቸው። በሁለት ዓመት ውስጥ ብልጽግና ፓርቲ የሰራውን 27 ዓመቶች እንኳን የዚህን ያክል ስራ የመስራት እንኳን አቅም ሳይሆን ሞራልም ዕውቀት የሚጠይቅ ጉዳይ ስለሆነ ይህም ያላቸው አልነበረም። እንዴት ስንኖር እንደነበረ ራሱ አሁን ነው የተገለጠልንና በዚህ አጋጣሚ ይህን የመሰለ መሪ ለማመስገን ንፍገት ስለሚሆንብኝ እድሜና ጤና ያስጠው ማለት ለሐጅ አወል አርባ መልካም ምኞቴን እገልጻለሁ። በመቀጠል የብልጽግና አመራሮቻችን ደግሞ ወጣት ሊደሮች በመሰባሰቡና ደግሞ ንቁ ሀገራዊ ሌላ አካባቢ ላይ ያለውን ተሞክሮ ተግባራዊ በማድረግ ወደ ክልላቸው በማምጣት የኔ ባይነት ስሜት እንዳለ የተናወጠ ሊደር በመፈጠሩ ለዚህ ሁሉ አስተዋጽኦ ያበረከቱ መሪና ለዚህ ሁሉ ልማትና ከሐጅ አወል አርባ ጎን በመሆን የብልጽግና አመራሮቻችን የከፈሉትና የሰሩትን ስራ እጅግ ያለማመስገን ይሄም ንፍገት ስለሚሆንብን በዚህ አጋጣሚ የብልጽግና አመራሮቻችንን እጅግ ማመስገን እንፈልጋለን። ሰመራ በጣም ተለውጣለች። በጣም በሚገርም ሁኔታ ኢንዱስትሪው ምኑ በቃ እኛ 27 ዓመት አይተን እንኳን አንድ ልማት አንድ ኮንስትራክሽን ራሱ ሲገነባ ብዙ አመታቶችን ሲፈጀ ነበር። ወራቶች ውስጥ ጥንቅቅ ያለ በቃ ጽድት ያለ ስራ እየተሰራ ይገኛል። ያው ደግሞ ዕውቀት ይጠይቃል፣ ሊደርነት ዕውቀት ይጠይቃል። ስለዚህ እሱ ብቻ መሪያችን ብቻ መሆን አይደለም፣ ተተኪ ሊደሮችን ለማፍራት ደግሞ ጥሩ አካሄድ ላይ ሄዷል ማለት ይቻላል ሐጅ አወል አርባ። ስለዚህ እንደሱ የነቁ አመራሮች በመኖሩ ዛሬ ክልላችን መበልጸጓ አንዱ ማሳያና ምስክር ነውና በዚህ አጋጣሚ ክልላችን አሁን የሚዘጋጀው የከተሞች ፎረም ዝግጅት አሁን በሰመራ የሚካሄደው ዝግጅት ይሄንን እድል ራሱ ለማግኘታችን ደግሞ አንድ ለከተማው እድገት ትልቅ እንትን ፈጥሯል። ከከተሞች አልፎ ደግሞ በተለያዩ ከንቲቦችና በወረዳዎች ሁሉ በቃ ልማቱ ክልል ተኮር የሆነ ሳይሆን ሁሉ ቦታ በቃ ተደራሽ የሚሆንበትን መንገድ ተፈጥሮናል። በዚህ አጋጣሚ ይህንን መሪ ማለማመስገንና የብልጽግና አመራሮችን አለማመስገን ንፍገት ይሆንብናልና በዚህ አጋጣሚ እነሱን እጅግ በጣም ማመስገን እንፈልጋለን። ከዚህ በፊት የነበረው መዋቅራችን የፖለቲካ ሲስተሙ የፖለቲካ አሰራሩ ራሱ በጣም ብልሹ አሰራር የሆነ ዝርክርክ እዚህ ገባ የማይባል በመሐይም ስንመራ ነበር። በጣም ይገርማል። አሁን ከዲግሪ ከማስተር ያለው ውጭ ክልሏን የማስተዳደር ማንዴት የለውም አሁን ላይ ሹፍ ይሄ ከምንድን ነው? የተማረ መሪ እየመራን ስለሆነ ነው። ስለዚህ ይህንን እድል ብዙ አፋር ዛሬ ካለው እምቅ ሀብት ራሱ ብዙ መድረስ የምንችልበትን ራሱ በጣም ብዙ በቃ ማነቆ ሆኖብናል እነዚህ በመሐይሞች በመራታችንና የብልጽግና አመራሮቻችን ዛሬ በየጋር ያሉት እንዳለ እየተማሩ ምሁራኖች በምሁራን ስብስብ ተሰባስቦ ከክቡር ሐጅ አወል የሀገር ፍቅርን የተናወጠ ከክልሉ አልፎ ለኢትዮጵያ የሚቆረቆር መሪ በማግኘታችን እንደ አፋር ኩራት ተሰምቶናል። እሱን ይዘንገና ደግሞ አንድ 10 ዓመት ደግሞ ወደፊት ብዙ ለውጦቹ እንደምንለወጥ ይሄ ምንም የሚያከራክር ጉዳይ አይደለም። እምብዛሙ ያው የልማቱ ፍጥነት አወዛግቧቸው ሜቢ የሆነ እልክ ባይነትና ያልሆነ ሳጣ ገባ ውስጥ ሊገቡ ይችላሉ። ይሄ ግን ከላይ የተሰጠ ስለሆነ ምንም ማድረግ አይቻልም። በቃ ልማቱ እና ዕውቀቱ ሁሉ አንድ ላይ የታከለ ከፈጣሪ ደግሞ የተሰጠ ችሎታ ደግሞ ሐጅ አወል አርባን የመሰለ ይሄ ህዝብ እንዳይበተን ይሄ ህዝብ ሰላም እንዲሆን ትልቅ ፈጣሪን በዚህ አጋጣሚ ፈጣሪን በጣም ማመስገን እንፈልጋለን። ክልላችን አሁን በጣም እየተወነጨፈች ነው። እጅግ በጣም የሚገርሙ ሰርፕራይዝ የሆኑ በጣም ባጭር በሁለት ዓመት ውስጥ የተሰሩ ስራዎች ቁጥር ሲፈር ያላቸውም እና በዚህ አጋጣሚ የክልል አመራሮቻችንና ሐጅ አወል አርባን እናመሰግናለን። ከዚህ በፊት የነበሩ መዋቅሮች ሁሉ ተሰብሮ አሁን ሁሉንም የፖለቲካው ሲስተም ራሱ የሊደርነት ሲስተም ራሱ ሁሉንም ዞን ያቀፈ እንጂ ትንሽ የተወሰነ ጋር የተከለለና የሆነ አንጃዎች እንደ በፊቶቹ አንጃዎች ብቻ የተሰበሰበ አይደለም። ዞኑን አንድ ተባለጥ እንኳን የሌለው ሪፎርምና የፖለቲካ ምህዳር ውስጥ ነው ያለነውና ስለዚህ በጣም ትልቅ ስራ ሰርቷል ሐጅ አወል አርባ። የጎጠኝነት ይሄ አልባሌ እንትና በቃ ለሊደርነት የማይመቹ ምናም በቃ ከመዋቅሩ እንዳላርቆ የተማሩትን ሁሉንም ዞን ያቀፈ አንድ ቁጥር ተባለጥ የሌለው ሲስተም በመዘርጋቱ ትልቅ ክልላችን ወደ ለውጥ ያኮኮበች ትገኛለች።
እና አንዳንዱ ብዙሃኖቹ አሁን እንግዶቻችን አሉ ስንጥቃት የሚለው መጽሐፍ ይው ብልጽግና ላይ አይወክልምና ሌላ ነው የሚወክለው። ስለዚህ ሐጅ አወል አርባ የሰራቸው 2 ዓመት ለውጦች እጅግ 27 ዓመት ብንጠብቅ ራሱ በ27 ዓመቱ እንኳን ብናየው ምንም ሰማይና መሬት ነው በዚህ በ2 ዓመት ውስጥ የተሰራው። እንግዲያም ተጋግቶ ስለዚህ ይሄን የመሰለ መሪ ይዘን ይሄን የመሰለ ፓርቲ ይዘን እኛ ደግሞ ሞራላችን አይሞትም፣ የሥራ አፕታይታችን እየጨመረ ይመጣል። ስለዚህ በዚህ አጋጣሚ ለአፋር ማህበረሰብ ይህንን መሪ አጥብቀን እንያዘው። ይህንን የመሰለ ፓርቲም ደግሞ ለአፋር ከዚህ በፊትም አልመጣም ለወደፊቱ ይመጣል የሚል እምነት የለኝም። በ2 ዓመት ውስጥ ብዙ ቻሌንጆችን በጫንቃው ተሸክሞ ብዙ ልማቶችን ያለማ የሚገኝ ፓርቲ ከብልጽግና ውጭ እስከዛሬ ድረስ አላየንም እኛ እና ስለዚህ በዚህ አጋጣሚ የብልጽግና ፓርቲ እድሜና ጤና ይስጣችሁ። ሐጅ አወል አርባን እድሜና ጤና ይስጠው። ህዝቡም ደግሞ በመሪያችን የምንመራ የልማቱ ተቋዳሽ ልማት እንግዲህ አገራዊ ሁሉንም አቀፍ ነው። ሁለት ዓመት ነች እንጂ አሁን እያንዳንዱ በእያንዳንዱ ጋር የተከለለ ሳይሆን ሁሉንም አቀፍ የልማት ስለሆነ በዚህ ይሄን የመሰለ መሪ ይዘን እኛ በዚህ መሪ መስከን ግድ ልብናል። ስለዚህ የከተሞቹ ገጽታ፣ የአካባቢው መለወጥ፣ የቱሪዝም፣ የኢንዱስትሪ፣ የፋብሪካ መብዛት፣ ብዙ የልማቶች የኮሪዶር ኤኒዌይ ይሄንን እኔ ካፍ ከምናገረው እዚህ ሚዲያ ላይ አሁን ከምናገረው የበለጠ ደግሞ መላው የክልል የኢትዮጵያ የክልል ብሔር ብሔረሰቦች ራሱ ለከተማ ፎረም ዝግጅት ይመጣል። የዛን ጊዜ ክልላችን ምን አይነት ሁኔታ ላይ እንዳለች ራሱ የዛን ጊዜ አይቶ መፍረድ ይችላሉ። ስለዚህ እኛ የብልጽግና ፓርቲ ጋር ተያይዘን ወደፊት ከማለት ውጭ ምንም አማራጭ የለንም። ስለዚህ ብልጽግናን ይዘን ምንም የምንሸማቀቅበት ለመናገር እንኳን ፍርሃት እናንተ የሚለን የለም። በቃ ትልቅ ስራ በቃ አምራቂና በአይን በእጅ የሚዳበስ ስራዎቹ በዚህ በ2 ዓመት ውስጥ በጣም ብዙ ስራ ሰርቷልና በዚህ አጋጣሚ የብልጽግና ፓርቲና ሐጅ አወል አርባን እጅግ ማመስገን እንፈልጋለን። ስላዳመጣችሁኝ አመሰግናለሁ። ይህ ሳስተላልፍላችሁ ነበርኩት ከአፋር ፖድካስት ስቱዲዮ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።